በጣም ይጎዳል። እናንተን አይደለም፣ እናንተ ኖራችኋል። እኔ ሁሌ ብላት አንድ ቃል አለች። እናንተ ፈልጋችሁ መርጣችሁ ነው የተጋባችሁት። ልጃችሁ ግን ሳይመርጥ ነው የተወለደው ከእናንተ ምንም ሳያውቅ ሳይመርጥ የተወለደ ልጅ እናንተ መርጣችሁ ያገባችሁት ሰዎች በእናንተ ድንበር ኃላፊነት በእናንተ ወንጀል ልጃችሁ ሌላ ዓለም ውስጥ አትክተቱት፣ አታስፉት ክፍተቱን። ተግባባን? ስለዚህ ከእሷ ጋር መኖር ከቻልክ ጥሩ ኑሮ አኑራት። ማዕሌሽ የሚባለውም ያው ጥሩ ኑሮ ማኖር ከከበደ ማዕሌሽ የሚባለውን እንኳን መኖር አንድ ነው። ግን ታዕዚብ ማድረግ፣ መጨቃጨቅ፣ መደባደብ ማለት አላስፈላጊ ነገሮችን እንትን ማለት አያስፈልግም፣ አበዳ አያስፈልግም። ስለዚህ አሁን በዚህ ሁኔታ ነው ነገሮች እንትን የሚሉት ማለት ነው። ኢማ በሰላም መኖር ካልተቻለ ደግሞ ፈኢምሳኩም ቢማዕሩፊን አው ተስሪሑን ቢኢሕሳን፣ በሰላም መለያየት። ስትገናኙ እኮ የግድ አብራችሁ መኖር አለባችሁ ብሎ የፈረደባችሁ እኮ የለም። በቃ ተስማማችሁ ትኖራላችሁ፣ አልተስማማችሁም ትለያያላችሁ። አለቀ። ምንም የሚካበድ ነገር የለም፣ የሚጨበጨብ ነገር የለም። በልጃቸው መጠራት አይፈልጉም። ተው፣ የሆነ ምሳሌ መጥቶብኝ ነበር። ሱብሓነላህ። ለማንኛውም ወንድሞቼ እና እህቶቼ ለልጃችሁ አስቡ፣ ለቀጣይ ህይወታችሁ አስቡ። ደግሞ አንድ ማወቅ ያለብህ ነገር ስለ ሚስትህ ክፋት፣ ስለ ቀድሞ ሚስትህ ክፋት አንስተህ መፈትፈትህ፣ ስለ ቀድሞ ባልሽ ክፋት እንዲወተሽ ጠራራ ፀሐይ መናገርሽና እሱን ተዕይር ማድረግሽ እውነት ዙልም ደርሶብሽ ከሆነና ያ በደል ካልወጣ ካልተስተካከለ በህጋዊ መልኩ ሄደሽ ማስተካከል፣ በህጋዊ መልኩ ምንም ነገር አፉን ካጣ ለሚመለከታቸው ሰዎች ማቅረብ አንድ ነገር ነው። ግን ሰው ፊት እንትን ብለሽ ማዋረድሽ የወደፊቱን ህይወትሽን እያስገመትሽ ነው። ሰው ይገምትሻል። ከዚያ እቺማ ትናንትና የኖረችውን ህይወት ወጣ ምዘከዝክ ዛሬ ከኔ ጋር የምታሳልፈው ነገ ወጣ በኔ ላይ እንደማትዋሽ ማን ነግሮኝ ነው ይባላል። በነገራችን ላይ ወንድ ልጅ ቁጭ ብሎ ሲያጨበጭብልሽ ማለት ነው ወዶሽ ብቻ አይደለም፣ ለነገም ቼክ እያደረገ ነው፣ ጥሩ ነው እያለ ነው። ስለዚህ ያን ነገር እያሰብን የሆነን ሰው መጥፎነትን በደንብ አድርጌ አጉልቼ ስናገር የራሴም ጉድለት እንዳለ በዚያ ነገር ውስጥ እየተናገርኩ ነው። ለዚያ ነው አሁን ብዙ ጊዜ አንዳንድ ሰዎች ስትመለከቷቸው ብዙ ጊዜ የሰዎችን መልካም ነገሮችን ነው ማንሳት የሚፈልጉት። ማለት ተጣልተው ሁላ መልካም ነገር ነው የሚያነሱት። አንዳንዱ ደግሞ በሰላም ሆነው እንኳን እዚህ ላይ ወጥቶ ሀሜት በላይቭ ጀምረዋል። አሁን አንዳንድ ሰዎች ሀሜት የሚያደርጉ ወላሂ እንደዚህ ያሉ ሰዎች ማለት ነው በጣም ክፉ የሆኑ ሰዎች ናቸው። ወደ ህይወታቸው ትንሽ ጠጋ ብለህ ብታይ በጣም ክፉ የሆኑ ከነሱ ጋር መኖር የሚከብድ አደገኛ የሆኑ ሰዎች ናቸው። ሌት ተቀን ስለ ሰው ቁጭ ብለው ያወራሉ። አንዳንዱ ደግሞ ስለ ሰው ካወራ መልካሙን ነው የሚያወራው። ያንን ስትመለከቱ ሰውን ማዕደኑን ራሱ ትገምቱታላችሁ ምን አይነት ሰው እንደሆነ ማለት ነው በንግግሩ ሰው ስለሚገመት። ስለዚህ ወንድሞቼ እና እህቶቼ አላህ Subhanahu Wa Ta'ala መልካም ነገር ይወፍቀን፣ ከመጥፎ ነገር ደግሞ ያርቀን። የመጨረሻ ነጥብ ያው የትዳር ጉዳይ አመጣላችኋለሁ ብያችሁ ነበር። አመጣሁላችሁ፣ ዘረገፍኩላችሁ፣ ተጠቀሙበት። ሜቢ ይሄንን ቪዲዮ ዩቲዩብ ላይ ያስቀምጠው ይሆናል። ምክንያቱም ብዙ ወንድሞችና እህቶች ያላዩት ይኖራሉና በህይወታቸው ቢጠቅማቸው ማለት ነው። ስለ ርቀት ትዳር ጠይቃችሁኝ ነበር። የርቀት ትዳር እንዴት ታየዋለህ? የርቀት ፍቅር የሚባለው የርቀት ትዳር የሚባለው ነገር ያልገባበት ሰው አይግባበት። ልምከራችሁ፣ ያልገባችሁበት ካላችሁ አትግቡበት። የርቀት ትዳርን አትግቡበት። ያልገባችሁበት አትግቡበት። ልድገምላችሁ፣ አሁንም ልድገምላችሁ፣ አትግቡበት። በተቻላችሁ አቅም እናንተው አጠገብ ያለውን ህይወት ሞክሩ። የርቀት ትዳር በጣም ዋጋ ያስከፍላል። የርቀት ትዳር አንደኛ የርቀት ትዳርን ጉዳት ልንገራችሁ። አንደኛ ነገር ያንን ሰው ለመገምገምና ለማወቅ ማገዶ ይፈጃል። ልታውቁም አትችሉም። አብዛኛውን ጊዜ ያንን ሰው ማንነቱን ልታውቁ አትችሉም። ማንነት መቼም ጸጉር በፈረዘና ቅድም ተነጋግረናል አይደል? ጨርሰናል እኮ ቅድም ማንነት
እንትን ብለን ነበር በነገራችን ላይ የምታስታውሱ ከሆነ ማለት ነው። አንድ ጊዜ ይቅርታ አድርጉልኝ። ያቆምኩበትን ቦታ ትነግሩኛላችሁ። አትርሱ። ኮስተር አልኩባችሁ አይደል? ፈታ እያደረጋችሁ ይሁት እንዲህ ስክሪን እንዲህ እያደረጋችሁ ይሁት። እና ማለት ነው የርቀት ትዳር በነገራችን ላይ ፊቴ እንደዚሁ ነው፣ የተጨማደደ ነው አይደል? ቻሉት። ስለ ርቀት ትዳር ስናወራ እሺ ኤች ነኝ፣ ፎሎ መልሻለሁ። ስለዚህ አሁን በደንብ አድርጋችሁ ስሙ። የርቀት ትዳር ክፋቱ የመጀመሪያውና ዋነኛው ነገር ቅድም ያነሳነውን ነጥብ ማሟላት አትችሉም። ምንድን ነው? ልጁን ወይ ደግሞ ልጅቷን ማጣራት አትችሉም። ከርቀት ሆናችሁ ሰው ተቀምሶ አይታየው። መቼስ ስለ እሱ ተጠንቶ ነው አይደል? ሰው ተጠይቆ አይደለም የሚታየው። የሚዲያ ላይ ሰው ደግሞ እሱን የሚያውቁት ሰዎች አብዛኞቹ ሚዲያ ላይ የሚያውቁት ነው፣ መሬት ላይ አይደለም። መሬት ላይ የሚያውቁት ደግሞ አብዛኞቹ እውነትን የሚናገሩ ናቸው ብሎ ማመንም ይከብዳል። ምክንያቱም ልክ እንደሱ ሚዲያ ላይ ያሉ ስለሆኑ። ተግባባል? ስለዚህ ለምርጫ ራሱ አዳጋች ነው ማለት ነው። አንደኛው ይሄ ነው። ከምርጫው አለፋልን። የርቀት ትዳር ግጭት ይበዛዋል። ትዳር በነገራችን ላይ የመጀመሪያ ዓመት ላይ ይባላል። የመጀመሪያ ዓመት ላይ ኖርማል የሚባለው 365 ጊዜ መጋጨት ነው ይባላል። በአንድ ዓመት 365 ጊዜ የሚጋጭ ትዳር ኖርማል ነው ይባላል። ማለት በቀን አንድ ጊዜ ከተጋጩ ኖርማል ነው። ለምንድን ነው ሲባል ሁለቱም ከተለያየ ባክግራውንድ ነው የመጣው፣ የተለያየ ማንነት ነው ያለውና። በሁለተኛው ዓመት ደግሞ በግማሽ እየቀነሰ ይመጣል። በግማሽ እየቀነሰ ይመጣል። ከዚያ በኋላ ኸላስ መጋጨቱ ራሱ እየቀረ ይመጣል ቀስ በቀስ። ስለዚህ አሁን ርቀት ላይ ያለ ሰው ደግሞ ስትጋጭ፣ ርቀት ላይ ካለ ሰው ጋር ደግሞ ስትጋጭ መወያየት ላይ ትልቅ ችግር ያጋጥማል። እሱ ምንድን ነው? አጠገብህ የለችም፣ አጠገብሽ አይደለም፣ ማቀፍ አይቻልም፣ ያለህበትን ስሜት መረዳት አይችልም ከፊት አይቶ። በጣም ብዙ ነገሮች አሉ። ሶስተኛ ነገር የርቀት ትዳር ሲኮን እዚያ ያለበት ቦታ ላይ ምን አይነት ሁኔታ ላይ እንዳለ አታውቅም፣ ወይ ደግሞ አታውቂም። መረዳትም ይከብዳል። ከውዝ አብራችሁ ስትኖሩ የሚያስጨንቀው ነገር ካለ ከፊት አይቶ መረዳት ይቻላል። የርቀት ትዳር ላይ ሲኮንና ከርቀት እየተደዋወሉ የሚወራ ሲሆን ግን ልጁ ወጥቶ ብዙ ነገር ፌስ አድርጎ ነው የሚመጣው። ወይ ደግሞ እዚያ ሀገር ላይ የሚኖረው ህይወት በጣም ከባድ ህይወት ይሆናል። ኢትዮጵያ ተቀምጦ ያለ ሰው፣ ለምሳሌ ኢትዮጵያ ያለ ሰው ሀገር ያለን ሰው የሆነ በቃ ብርን ስንሰራ እንዲህ አፍሰን እንዲህ ከመሬት ላይ መዳበሪያ ነገር ይዘን ወጥተን ኬሻ ነገር ሞልተን የምንገባ ነው የሚመስለው ብዙ ጊዜ። ነገሩ እንደዛ አይደለም፣ የሚከብድ ነገር አለው። እነዚያ የሚከብዱትን ነገሮች አንዴ ይቅርታ አድርጉልኝ። እነዚያ የሚከብዱትን ነገሮች ሹፍ መሬት ላይ ብትሆን ኖሮ ለመረዳት በጣም ቅርብ ነው የምትሆነው። ርቀት ሲሆን ግን ርቀት ሲሆን የቃላት ሚዛን ነው የሚያሸንፈው። የስሜት ጉዳይ አይገባበትም። ርቀት ላይ ስሜት የለም። አእምሮ፣ ቃል ምናምን በቃ መደመርና መቀነስ። ፍቅር ሳይሆን ፊዚክስ ነው የምትኖረው። ፊዚክስ እሱ እንዲህ ብሎ መለሰልኝ፣ እንዲህ አልኩት፣ እሱ እንዲህ አለኝ፣ እኔ እንዲህ አልኩት። ስሜት የሚባል ነገር እዚህ ውስጥ አይገባም። ፊዚክስ ነው፣ ካልኩሌሽን። ተባባን አይደለ? ከዚያ በኋላ ሶስተኛውን ነጥብ ደግሞ ልምጣላችሁ። ያስተዋልኩትን በጣም ብዙ ጓደኞች አሉ፣ በጣም ብዙ ማውቃቸው ጓደኞች አሉ። የርቀት ትዳርን መስርተው የርቀት ትዳር በነገራችን ላይ ሪሰርች ባላደርግበትም አብዛኛው ሽብህ ካሚል ማለት የሚቻልበት መልኩ አብዛኛው የርቀት ትዳር አይቀጥልም፣ ይወድቃል።
ለምን እንደሚወዱ ታውቃላችሁ? አንድ ወንድሜ የነገረኝ ይሄን ነገር ከኔ በፊት ነበር ያገባው ወንድሜ ነው፣ ጓደኛዬ ነው። በጣም ወደው ሙንዚር ሼክ አሚን ወደው ወንድሜ ነው። አብረን 11ኛ ተማርን፣ 12ኛ አብረን ተማርን። ከልጅነት ጀምሮ አብረን ያደግነው ቁርአን አብረን እየቀራም ማለት ነው። እናቴና እናቱ ጓደኞች ናቸው። አያቱና አያቴ ጓደኞች ናቸው። እኔና እሱ ጓደኞች ነን። ግቢ አብረን የገባ ነው። አሁን ሁለታችንም አብረን አውስትራሊያ ስንኖር ነበር። አውስትራሊያ አብረን ሄደም ማለት ነው። አሁን ደግሞ እዚህ አብረን ያለ ነው። መዲና ጃሚዓ አብረን ያለ ነው። አልሐምዱሊላህ አላህ ይጠብቅልኝ። ወንድሜ ነው፣ ታናሽ ወንድሜ ነው ማለት የሼክ አሚን ብሮ ልጅ ነው እሱ። እኔ ደግሞ የነዚፍ ጂሃድ ልጅ ነኝ። ቢሆንም ግን በአባትም በእናትም ብንለያይም ግን ወንድማማቾች ነን። እና ይህ ወንድሜ ስለ ርቀት ጉዳይ አንድ ነገር ነገረኝ። ያ ነገር ትልቅ ትምህርት ነው የሆነኝ። ምንድን ነው ያለው? ሙዓዝ የርቀት ትዳር አላህ ስብሓነሁ ወተዓላ ለተርከቡነ ጠበቀን ዐን ጠበቅን ያለውን ነገር ያስፈልገዋል አለኝ። ወላሂ እንዲህ ቃል በቃል እንዲህ ነው ያለኝ። አላህ ቁርአን ላይ ለተርከቡነ ጠበቀን ዐን ጠበቅ ያለው ነገር አፕላይ ሊደረግበት ይገባል እንጂ በጣም ስማርት ነው ሙንዚር፣ በጣም ስማርት ነው። ላይፍ መምራት ላይ በጣም ጎበዝ ልጅ ነው እንጂ እንደዚያ ካልሆነ ቶሎ ይወድቃል አለኝ። አብራራልኝ አልኩት። ስማኝ ሙዓዝ አለ፣ ሚስትህን አመቱን ሙሉ ጀንጅናሃት የሚቀጥለው አመት ልክ እንደ ባለፈው አመት ልጀንጅናት ካልክ እጅ እጅ ነው የሚለው አለ። ተግባባን? የመጀመሪያ አመት በቪዲዮ ኮል ወይ ደግሞ በስልክ ቪዲዮ ኮል ሲባል ደግሞ ሌላ ነገር አያካትትም። በቪዲዮ መተያየትን ብቻ ነው እያልኳቸው ያለሁት። ሌላ ነገር አበድ በቪዲዮ ኮል ካወራችሁ አመቱን ሙሉ አወራችሁ አይደለ? ነዓም። አመቱን ሙሉ በቪዲዮ ኮል ካወራችሁ በኋላ የሚቀጥለው አመት በአካል ልትገናኙ ይገባል አለ። የሆነ አዲስ ነገር ሊፈጠር ይገባል መሀላችሁ፣ እንዳይሰለች ማለት ነው። ያ ቪዲዮ ኮል እንዳይሰለች ወይ ደግሞ ያ ወሬ እንዳይሰለች በአካል ልትገናኙ ይገባል። ኦኬ፣ በአካል ተገናኝታችሁ የሆነ ጊዜ ያሳለፋችሁ፣ እሷም ያለችበት ሀገር ትመለሳለች፣ አንተም ላይፍ እንትን ትላለህ። ከዚያ በኋላ 3ኛ አመት ላይ አላህ ካገራላችሁ መጸነስ ወይ ደግሞ ልጅ ማግኘት የሚባለው ፕላን መምጣት አለበት። ማለት በየአመቱ በዚያ ትዳር ውስጥ አንድ አዲስ ነገር ሊጨመር ይገባል። ተባባል? በየአመቱ አንድ ነገር መጨመር አለበት። በየአመቱ አንድ ነገር በትዳር ውስጥ መጨመር አለበት። በየአመቱ አንድ ነገር በትዳር ውስጥ እየተጨመረ ካልሄደ እጅ እጅ ይላል፣ ያስጠላል አለ ትዳር። እናንተ አስቡት እስቲ 6 አመት ሙሉ ወይ ደግሞ 5 አመት ሙሉ ቪዲዮ ኮል ስታወራ አንድን ሰው አፈቅርሻለሁ፣ አፈቅርሃለሁ፣ ልቤ ውዴ፣ ይከብዳል እኮ ይሰለቻል። ወላሂ ይሰለቻል። ልብሽን ብትሆን ልብሽ ቢሆንም ልብህን ብትሆን ምንም በቃ ይሰለቻል። እውነቱን እናውራ ከተባለ ማለት ነው። ሲሰለች ደግሞ ሌላ ባህሪ እየመጣ ይመጣል። ግን ያ ነገር ስቴፑን እየቀየረ ከመጣ ግን አይ ዶንት ቲንክ ሶ ሞክረህ ይኸው ችግር የለውም። ይሄ ከኒካህ በፊት ያለውን አይደለም እያወራ ያለሁት። ከኒካህ በፊት 15 ዓመት የምርጫ ቅስቀሳ ስለሆነ 15 ዓመት አፈቅርሻለሁ ውድዬ፣ የኔ ናፍቆት፣ የኔ ፍቅር ልትሉ ትችላላችሁ። ወደ ኒካህ ከተገባና እጅ ያስገብቻታለሁ የሚለው ስሜት ወንዱ ውስጥ ካደረ በኋላ ሴቷ ልብ ውስጥም በእጅ ገብቷል የሚለው ነገር ውስጧ ካደረ በኋላ ግን የሆነ ጊዜ ላይ ይሰለቻል። ምክንያቱም የኔ ነው በቃ ይህ ሰው፣ እሷም የኔ ነች። ተግባባል? እንደዛ አድርጌ ነው የማስበው። እሷም የኔ ነው ብላ ነው የምታስበው። እዚህ ምንም በቃ የሚከብድ ነገር የለም። የኔ ነው፣ የት ይሄድብኛል? በቀን 6-7 ሰዓት ይከብዳልና፣ ስለዚህ እየሰለቸ ይመጣል። ያ ነገር እንዳይፈጠር እንዲሁ ቢቻል ከርቀት ላይ ያሉ ሰዎች ይሄ አፕላይ ቢያደርጉ የሚል ነገር ነው የነገረኝ። ኢቭን ያንን ነገር እንኳ አፕላይ ያደረጉ ብዙ ሰዎችን ስመለከት ትዳራቸውን መቀጠል አልቻሉም። የርቀት ትዳር ቢቀር ነው የሚሻላችሁ። እስካሁን ድረስ ካልገባችሁበት አትግቡበት የርቀትን ትዳር። ወላሂ በጣም ከባድ ነው። አንድ ሌላኛው ደግሞ ከባዱ ነጥብ ደግሞ ልንገራችሁ። አሁን የርቀት ትዳር ብላችሁ አብዛኞቻችሁ የምትነግሩኝ ሴት አረብ ሀገር ተቀምጣ ወንዱ ኢትዮጵያ ተቀምጦ ነው አብዛኞቻችሁ የምታነሱልኝ ነጥብ። ይሄ ደግሞ የባሰ የከፋ ጉዳይ ነው። ሹፍ፣ ይሄ ደግሞ የባሰ የከፋ ጉዳይ ነው። እንዴት በሉ።
እንዴት እንደከፋ ልንገራችሁ። እሱ ኢትዮጵያ ነው ያለው ካልን እሱ አረብ ሀገር ከተባለ የሆነ ስቴሪዮታይፕ አለ። ስቴሪዮታይፕ ማለት የሆነ እንጥባዕ ነው የሚሉት አረቦች። የሆነ የሚወሰድ ነገር አለ አእምሮ ውስጥ ኖርማሊ ባይ ዲፎልት የሚመጣ ነገር አለ። እሱ ምንድነው? እሷ ውጭ ሀገር ናት፣ እሱ ደግሞ ሀገር ቤት ነው። ስለዚህ ማድረግ አለባት፣ መርዳት አለባት ሀገር ቤት። እሷ ፈረንጅ አረብ ሀገር ስለሆነች ወይ ደግሞ ዲያስፖራ ስለሆነች እሱ መርዳት አለባት። እሷ እኮ እዚህ አፈር በልታ ተቀቅላ እኮ ነው የምታመጣ ያንን ብር አይደል? ቤቱ ማኖር ያለበት እሱ ነው። የመስሩፉ ነገር ወደ እሷ ሊዞር ነው ማለት ነው። ከዚያ ምን ይመጣል? ቤት እንገነባለን ይባላል። በማብር ነው ቤት እንገነቡት። በሁለታችሁ ብር እኮ አይደለም። እሱ ብር የለውም እኮ እየሰራ ራሱ ያንቺን ብር እየፈለገ ነው። እና አንቺ ከዚህ ትልክ ያለሽ ቤት ታስገነቢያለሽ። በዚያ ቤት ውስጥ ሌላ ሚስት ያገባል። አብዛኛው ይሄ ነው እየተፈጠረ ያለው። የሚያሳዝን ነገር ነው በነገራችን ላይ። አብዛኛው እየተፈጠረ ያለው አንቺ ብር ትልክ ያለሽ፣ እሱ ቤት ይገነባል፣ ያገባበታል። በዚያ ቤት ውስጥ የሆነችን ኮረዳ ፈልጎ ያገባል። አንቺ ከጨዋታ ውጭ ነሽ፣ በሱ ካርታ ስለሆነ ማለት ነው። ያ ነገር አንደኛ ነገር ለሱም እሳት ነው የሚሆንለት፣ አላህ ፊት ይጠይቅበታል። አንቺ የለፋሽበትን እሱ ለፍቶ መገንባት ሲገባው አንቺ ለፍተሽ የገነባሽበትን ቤት የገነባሽውን ንብረት ተመልሶ ራሱ ወስዶ ከመውሰድም አልፎ አግብቶበት አንቺን 5 ሳንቲም የለሽም ብሎ ውጭ ሲጥልሽ አላህ አለ። አትርሺ ይሄን ነጥብ። አንተም አትርሳ ወንድሜ፣ አላህ አለ። እሱ ፊት ትቀርባላችሁ ሁለታችሁ፣ አንተም እሷም በልፋቷ ትቀርባለች፣ አንተም በዘረፍከው ዝርፊያ ትቀርባለህ። ብሩን የላከችው ቤት ገንባልንና እንኖርበታለን ብላ ነበር። ይሄ ነው ያለው። ስለዚህ አሁን ያለው ነገር ምንድን ነው? የርቀትን ትዳር የምጠላበትና የምጸየፍበት አንዱ ምክንያት ይሄ ነው። የርቀት ትዳር ሲባል አሁን ለምሳሌ የርቀት ትዳር ሌላ ነገር ቀርቶ እሱ ራሱን ችሎ እሷም ራሷን ችላ አብሮ መቀጠል ይከብዳል እያልኳችሁ ነው። መሰላቸቱ ስለሚመጣ አስቡት። እሷ የባልነትን ኃላፊነት እየተወጣች ማለትም ብር እየላከች ሹፍ፣ እሷ ብር እየላከች እሷ ሀገር ቤት ተቀምጦ እሷ የምትልከውን ብር እኔ አንድ ጊዜ ያጋጠመኝን ታሪክ መቼም አልረሳውም። ልጅቷ ባሏን ሀገር ቤት ያው አብረው ነበሩ፣ በነገራችን ላይ አብረው ይኖሩ ነበር። ሀገር ቤት ልካ የሆነ ነገር ታሰራዋለች። በጣም በብዙ ሚሊዮን ብር ነው ያሰራችው። ብዙ ሚሊዮን ብር አሰራችው ባሏን። በብዙ ሚሊዮን ብር ፎቅ አስገንብታው ሌላ ሚስት አገባበት። ፎቅ ሌላ ሚስት አገባበት። በቃ የሆነ እብደት ውስጥ ሆና ነበር የመጣችው ልጅቷ። እብደት ውስጥ በቃ እኔ ይከብዳል፣ ወላሂ ይከብዳል፣ በጣም ይከብዳል። እድሜ ልኳን ለፍታ ስትነግረኝ አሁን 10 ምናምን ዓመት የለፋችሁ ያን ነገር ለመስራት። አለፍ ስንል ደግሞ አንዳንዶቻቸው ቤተሰቦቻቸውን ያምኑና ወንድሞቻቸው ላይ ብር ይልካሉ፣ እህቶቻቸው ላይ ብር ይልካሉ። ሙጭጭ አድርገው ይጨርስና ብሯን ወለበይ ይላታል። ያላቅሽም ይሄ ደግሞ ስፍር ቁጥር የለውም። እኔ ጋር ስፍር ቁጥር የለውም። ወላሂ እኔ ጋር እየመጡ ኡስታዝ ምን እናድርግ እጠየቃለሁ። ስጠየቅ የምመልሰው ነገር አንድና አንድ ነገር ነው። ሁሌ መክራችኋለሁ፣ ብር ለማንም አትላኩ። መሬት ካላችሁ ኢትዮጵያ ላይ መሬቱን ገንቡልን ብላችሁ ሲገነቡ አንድ በአንድ በኢንፎርሜሽን እየተከታተላችሁ ማስገንባት። ካልሆነ ግን ወርቃችሁን ደርድሩ እዚሁ ያላችሁበት ሀገር ላይ። ታሲ ወንድሜ ነው፣ አጎቴ ነው፣ አክስቴ ነው፣ እርዷቸው፣ ችግር የለም። ብር አላችሁ አይደል? እርዷቸው። ለመርዳት ስሩልን ምናምን ብላችሁ መላክ። ባንተው ስም አድርግልኝና ስመጣ ትቀይርልኛለህ። ትዳር አለው እኮ ይሄ ልጅ ያገባል እኮ። ተግባባን? ስለዚህ አትሸወዱ፣ አትዋሹ። ተግባባን? አትሸወዱ፣ አትበሉ ማለት ነው። ስለዚህ ፕሊስ ሴቶች እህቶቼ አብዛኛውን እየተቃጠላችሁ ያላችሁት እናንተ ስለሆናችሁ ተጠንቀቁ። ይሄ ነጥብ ላይ
ስለዚህ አሁን ትዳር የሚባለው ነገር በነገራችን ላይ እናንተ ያላስተዋላችሁትን አንድ ነገር ልንገራችሁ። እኔ አንድ የሰማሁትም ነገር ስላለ ነው። የሆነ ሰው ስራ ሲከብደውና ብር ሲያጣ ለምን ከአረብ ሀገር አንዷን አታገባም ይባላል። ታውቃላችሁ ይሄን? ያ ማለት ልጁ አንቺ ጋር ሲመጣ ትዳርን ፈልጎ አንቺን አፍቅሮሽ ወዶሽ አይደለም ማለት ነው። ሜቢ ሲመጣ ከአረብ ሀገር የሆነ ልጅ ለማግባት አንቺን ብቻ አይደለም ማንንም ያገባል። ከዚያ ሚስት ሆኖ ዘና ብሎ ይኖራል ማለት ነው። ስለዚህ ባል የምትገዙበት ምክንያት አለ ብዬ አላስብም። ባል የምትገዙበት ምክንያት አለ ብዬ አላስብም። እናንተ ጋር ያለ ወንድ አለ አይደል? አዎ፣ አራት ሆናችሁ አግቡት። ምን ችግር አለው? እኔ በነገራችን ላይ አንድ የሚያሳስበኝ ነገር ልንገራችሁ። የአላህ ሸሪዓ አፕላይ መደረግ ያለበት ሰዓት ላይ አፕላይ እናደርግም እያላችሁ እንትን የምትሉት ተግባባን። አፕላይ መደረግ አለበት ሲባል አፕላይ እናደርግም ብላችሁ እንትን የምትሉት ወላሂ አላህ ምስክሬ ነው፣ በጣም ያ ነገር ይጸጽታችኋል። ምክንያቱም ያ እኮ ስለ አራት ስለምን የሚያወራው ሸሪዓ እኮ አንዱ የተፈቀደው እንዲህ ያለ ነገር ላይ ነው። አሁን ለምሳሌ ያክል አረብ ሀገር ካላችሁ አረብ ሀገር ወንዱ በጣም ጥቂት ነው። ለምሳሌ ያክል ማለት ነው አረብ ሀገር ወንድ በጣም ጥቂት ነው እስከማውቀው ድረስ። እርግጠኛ ግን አይደለሁም። አላሁ አዕለም፣ እርግጠኛ አይደለሁም። ወንድ ጥቂት ይመስለኛል አይደል? ወንድ ጥቂት ይመስለኛል። አዎ ነን ይላል አንደኛው። አይደላችሁም? እነሱ ይመስክሩ። ተው እንዴ፣ በእኛው ሜዳኛው መስክር ነው። ተው፣ ወንድ ጥቂት ነው። ወንድ ጥቂት ከሆነ እዚሁ ከአንቺ ጋር ያለውን አግቢና 5 ሳንቲም አትሰጪው። 5 ሳንቲም ፍቅር ብቻ ትሰጪዋለሽ፣ ፍቅር ትቀበያለሽ። ኢንተሃል አምር። አብራችሁ ኖራችሁ ማሻአላህ፣ ተንቀሳቀሰ ይንቀሳቀስ። ተግባባን? ምክንያቱም ፍቅርሽንም አተሽበት፣ ብርሽንም አተሽበት፣ ህይወትሽንም አተሽበት ሌላ ዓለም ውስጥ ከምትገቢ እዚሁ ያለውን ታገቢያለሽ፣ ከሱ ጋር ትኖሪያለሽ። መኖር ያለብሽን ያክል ስሜትም ደግሞ የምትገይበት ምክንያት የለሽም። አላህ ፈጥሮታል አንድ ስሜትን خلاص ኑሪው፣ በሐላል መልኩ በሰላማዊ መልኩ ኑሪው። በዚያ መልኩ መሄዱ ነው የሚሻለው እንጂ እኔማ ሁለተኛ ከመሆን ቆሜ እቀራለሁ። ቆሞ የሚያስቀርሽ ከሀገር ቤት ይመጣልሻል። ችግር የለውም እሱ በጣም ቀላል እኮ። ከሀገር ቤት አንዱ ይመጣልሽና አግብቶሽ 6 ዓመት አስለፍቶሽ ቤት ያስገነባሽና ተንቀሳቀሽ ይልሻል። ከዚያ በኋላ ምን ልታረጊ? አገር ቤት ያለውም የተማመነው ይሄንን ነው። ሹፍ አስረግጬ የምነግርሽ ይሄን ነጥብ። አገር ቤት ያለውም ተማምኖ አንቺን ማግባት የሚፈልገው ትልካለች የሚለውን እናንተ ሁለተኛ ሶስተኛ የሚለውን ነገር ስለምትጸየፉ መስማት ስለማትፈልጉ እዚህ ሁለተኛ ተብዬ ከምኖር ቅድም የረሳሁትን አንድ ነጥብ እንዲህ ማስታወሳችሁ። ለትዳር አጋራችሁን ስትመርጡ በሰው አይን አትምረጡ፣ በራሳችሁ ምረጡ የሚል እንትን አለ። ለትዳር ሰውን ስትመርጡ መቼም ቢሆን በእናንተ አይን ምረጡ። ከሱ ጋር የሚኖረው የእናንተ አይንና የእናንተ ጆሮ፣ የእናንተ አፍንጫ፣ የእናንተ ፊት ነው፣ የሌላ ሰው አይደለም። ተግባባን አይደል? ያ ነው። ስለዚህ እናንተ ሀገር ቤት ያለውን ገና በተለይ አሁን በህገ ወጥ መንገድ እየኖረ ያለ ሰው እኔ እንዴት ሰው ደፍሮ በህገ ወጥ መንገድ እየኖረ አገር ቤት ሳያገባል? ወላሂ አንዳንዴ ይገርመኛል። ምክንያቱም በህገ ወጥ መንገድ እየኖረ ያለ ሰው ማለት ለሀገር ቤት መግባት አይችል፣ ለጉዳዮችን ሀገር ቤት ሄዶ መጨረስ አይችል። እንዲያው ቢጋጩና ከሱ ጋር መፋታት ብትፈልግ 500 ሺህ ብር ካልከፈልሽ አልፈታሽም ይላታል። ምን ሊፈጠር ነው? የዚያኔ አስባችሁታል? ስታስቡት ሰፋ አርጎ ማሰቡ ነው የሚሻለው። ተግባባን አይደል? ለእናንተም ጥቅም ሲባል የሚሻላችሁ ምንድን ነው? ከሀገር ቤት አንዴ ካገባችሁ አግብታችኋል፣ ቀጥሉ ህይወታችሁን። ያንንም ህይወታችሁን ግን ባላንስ እያደረጋችሁ ሂዱ። በብር የምትገዙት ባል መሆን የለበትም አበደን። ያላገባችሁ ግን ከሀገር ቤት አታግቡ። ይሄ መልእክቴ ነው። ታስብ ይሄውን ያለው ጀዛኩሙላሁ ኸይራን። በዚህ አጋጣሚ ወንድ ልጅ ሴት ልጅ እሱን ማኖር ከጀመረች ይሄ በደንብ አድርጌ ብዙ ሰዎች ላይ ያየሁት ነገር ስለሆነ
ሴት ልጅ እየሰራች እሱን ማኖር ከጀመረች ወንድነቱ እየጎደለበት ይመጣል። ምክንያቱም የወንድ ልጅ አንዱ ባህሪው ማስተዳደር ስለሆነ ሰርቶ ማኖር ስለሆነ ሰርቶ የማኖሩ ነገር እየጎደለ ሲመጣ ደግሞ እየጎደለ ይመጣል። ከዚያ መኳኳሉን ላይ ይጀምራል። በቃ የሆነ እንትን ነገር ይመጣል። በቃ የሆነ ራሱን ይቅርታ አድርጉልኝ ይሄን ነገር ስል ወላሂ አንዳንድ ወንዶች ራሳቸውን ቃሉን መጠቀም ባልወድም እንደ ቅምጥ አድርገው ነው የሚያስቡት። 2-3 ሚስቶችን ከአረብ ሀገር ያገቡና ብራቸውን እየሰበሰቡ ኖር ያምራቸዋል። ያ አኺ ተቂላህ ያ አኺ ተቂላህ ያ አኺ። ስለዚህ እናንተም ለዚህ ነገር በር ባትከፍቱ መልካም ነው። ተግባባን? እኔ አንድ ጊዜ አስታውሳለሁ ስለዚህ ጉዳይ አንዴ አንስቼ የተናገርኩና አንዱ ወንድሜ ምን አለኝ፣ አንተም እኮ ባለቤትህ እኮ ስታገባ ኢትዮጵያዊ ሆነ እሷ እኮ ፈረንጅ ሀገር ኖራ ነው ያገባችህ አለኝ። ሊላሂ አልሐምዱ ወልሚና አልሐምዱሊላሂ ረቢል ዓለሚን። በህይወቴ አንድ ቀን ማንም ሰው እንዲረዳኝ በር ከፍቼም አላውቅም። ማንም ሰው በህይወቴ እናት አባቴን አላህ እድሜያቸውን ያርዝምልኝ፣ አልሐምዱሊላህ። እድሜ ልካቸውን ሲለፉ ነበር፣ እድሜ ልካቸውን ሲኖሩልኝ ነበር፣ እድሜ ልካቸውን በጣም ብዙ ነገር አድርገውልኛል። ከህፃንነት ጀምሮ እስከ ዛሬ ድረስ በጣም ለፍተውልኛል። ይሄንን ስል ደግሞ ባለቤቴ ባለውለታ አይደለችም እያልኩ አይደለሁም። ላ ብዙ ነገር ለኔ ስትል አድርጋለች። ግን ምንም አይነት ነገር እርዳታ ፈልጌም ወይ ደግሞ ላኪልኝ ብያትም ወይ ደግሞ ልካልኝም አይደለም። አበደን እንደ ሚስትነት ማድረግ ያለባት ነገሮች አሉ እንጂ እኔ ከሚስቴ ቁጭ ብዬ ብር ልጠብቅ ላ ወላሂ ልዓዚም ረሃቤን ነው የምውለው። አበደን 5 ሳንቲም ከሷ አልጠብቅም። 5 ሳንቲም ረሃቤን ነው የምውለው። አበደን አልበላም አልጠጣም ይቅር። ምክንያቱ ሲባል አስባል ማኖር ሲገባህ ጥገኛ ሆነክ እሷ ስታኖርክ ከዚያ በኋላ መናገርም ይከብዳል። ከዚያ በኋላ ያለው ነገር ሚስትና ባል መሆን ነው። ከዚያ በኋላ ሚስት ትሆናለህ። እሷ የገቢ ምንጭ ስለሆነች ጠንቀቅ ትላለህ። ከዚያ በኋላ ስለ እሷ ጉዳይ ማለት ነው። መናገርም አትችልም። እየታገስኩ ነውም አትልም እኮ። ትዳሬን ለማስቀጠል የሚባል ነገር አለ። መታገስ አይደለም፣ እስረኛ ነህ። ምክንያቱም ቅድም ያልናት ቃል አለች፣ ይቅርታ አድርጉልኝ። እስረኛ ነህ፣ መታገስ አይደለም። ያ ተግባባ። ስለዚህ ወንድሞቼ አሁን እንዲህ ብዬ ስናገር አንዳንድ ወንዶች ስላልደረሰ ነው ስላንትን ነው ምናምን ሲሉ ይችላሉ። ስሙኝ በደንብ አድርጋችሁ። አብዛኛው የምናገራቸውን ነገሮች የሽሀድ ረቢ አላህ ስብሓነሁ ወተዓላ እኔ ውስጥ ያለውን ነገር ያውቃል። አብዛኛው የምናገራቸው የምመክራቸው ነገሮች የኖርኳቸውን ነገሮችን ነው። አብዛኛው ኖሬ ያየኋቸውን ነው። ኖሬ ያላየኋቸውን የሆነ ኤክስፐሪመንት ተደርጎበት ወይ ደግሞ ሪሰርች ተደርጎበት ምናምን ካልሆነ በስተቀር ብዙም አልደፍርም። የኖርኳቸውንና ማቃቸውን ነገሮች ነው የምናገረው። ችግርን ስላላሳለፍ ካላችሁኝ አይመለከታችሁም። ተው እናንተ። ስለ ራሴ እዚህ ጋር መናገር አይጠበቅብኝም። ግን በምንም ምክንያት እውነት ነው ቤተሰብ ከተቸገረ፣ የታመመ ሰው ካለ፣ ራስህ ታማሚ ከሆንክ መሰል ነገሮች ግን ጤነኛ ሆነክ መስራት እየቻልክ ሚስት ላይ ሸክም ሆኖ መኖር አላህ ይቅር ይበለን። አላህ ይቅር ይበለን። ይቅርታ አድርጉልኝ፣ ትልቅ ስህተት ስለሆነ ነው። በዚያ መልኩ ሚስቶቻቸው ላይ ጥገኛ ሆነው ከዚያ በኋላ ትዳራቸውን ቀጥ አድርገው መምራት የቻሉ ሰዎችን እስከዛሬ ድረስ አላጋጠመኝም። አላሁ አዕለም፣ ሊኖር ይችላል፣ እኔ ግን አላጋጠመኝም። ስለዚህ ያን ያለው ነገር እህቶቼ ከርቀት ትዳር ምናምን ያላችሁኝ እንተው። ከርቀት ትዳር አታስቡት።